ብዙ ሶሻል ሚዲያ ማኔጀር ሚስ የሚያደርጋቸው ነገር ግን ሶሻል ሚዲያ ላይ ሰክሰስፉል ለመሆን ወሳኝ የሆኑ 4 ቲፖች። የመጀመሪያው ሰዓት ጠብቆ ፖስት ማድረግ። እያንዳንዱ ሶሻል ሚዲያ ፕላትፎርም በትክክል የሚፈለገውን ኢንሳይት እንዲያደርስላችሁ ሰዓቱን ጠብቆ ፖስት ማድረግ መቻል አለበት። ሁለተኛ ጥሩ የሆነ ግራፊክስ እና ጥሩ የሆነ ኢሜጆችን መጠቀም። ምክንያቱም ሁሉም ሶሻል ሚዲያ ፕላትፎርም ፑሽ የሚያደርግላችሁ ጥሩ የሆነ ግራፊክስ እና ቪዲዮ መጠቀም ስችሉ ነው። ሶስተኛ ዩዘር ጀነሬትድ ኮንቴንቶችን በትክክል መጠቀም። ያ ማለት የእኛን ፕሮዳክት ወይም ደግሞ የእኛን ሰርቪስ የተጠቀሙ ሰዎች የእነሱን ሳቲስፋክሽን ቪዲዮ ወይም ደግሞ ቀርጸው እንዲልኩልን ማድረግ በጣም ጥሩ ነገር ነው። ባይ አራተኛው ከኦዲየንሳችን ጋር የእኛ ፎሎወር ሶሻል ሚዲያ ላይ ካሉ ፎሎወርስ ጋር ክሎዝ የሆነ ኮኔክሽን መፍጠር። በደንብ ላይክ ሲያደርጉ ፎሎ ሲያደርጉ እያንዳንዱ ነገር በደንብ ቼክ እያደረግን እነሱ ጋር በደንብ ኢንጌጅ ማድረግ። አምስተኛውን የመጨረሻው ሃሽታጎችን በትክክል መጠቀም። እኛ ሀገር ላይ ለሃሽታጎች ያለን አመለካከት ትክክል አይደለም። ስለዚህ ሃሽታጎችን በትክክል መጠቀም መቻል አለብን። ፈርዘር የሆነ ኢላቦሬሽን ስለዚህ ፖይንት ትፈልጉ ከሆነ ዩቲዩብ ላይ እንገናኝ። ቴንክ ዩ